አዲስ የተከሰተው አስደንጋጭ ወረርሽኝ በሽታ በተመለከተ አዲስ መረጃ ይዘናል። አፋርና በሌሎች አካባቢዎች የዘር ማጥፋት ክትትል፣ እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። በደቡብ ኢትዮጵያ በሄሞራጂክ ፊቨር ወረርሽኝ 6 ሰዎች ሲሞቱ 2 የጤና ባለሙያዎች ይገኙበታል። የዓለም ጤና ድርጅት የድንገተኛ ጊዜ ቡድን አሰማርቶ በአዲስ አበባ በደቡብ ኢትዮጵያ ደቡብ ኦሞ ዞን በምትገኘው የጅንካ ከተማ በሄሞራጂክ ትኩሳት ተጠርጥሮ በተከሰተ ወረርሽኝ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የአካባቢው ሆስፒታል ኃላፊዎች ለቢቢሲ ተናግረዋል። የህመሙ መንስኤ ይህ ዘገባ እስከተጠናከረበት ድረስ የታወቀ ነገር የለም። የጂንካ አጠቃላይ ሆስፒታል ሕክምና ዳይሬክተር የሆኑት ዶክተር ሰለሞን ታደሰ እንደተገለጹት የሞቱ የጤና ባለሙያዎች አንድ ዶክተርና አንድ ነርስ ተመሳሳይ ምልክቶች ሲያሳዩ በሽተኞችን ሲያክሙ ነበረ። በበሽታው ከተያዙ ሰዎች ጋር የነበራቸው ቅርብ ንክኪ ለበሽታው ያጋልጣቸዋል እንዳሉ ገልጸዋል። ትናንት የወጣው የጋራ መግለጫ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሄሞራጂክ ትኩሳት ተጠርጥረው እስካሁን 8 ሰዎች መጎዳታቸውን አረጋግጠዋል። የሁኔታውን ምንጭ ለማወቅ ናሙናዎችን ለመሰብሰብና የላብራቶሪ ምርመራ ለማካሄድ ለጂንካ የመስክ ምዘና ቡድኖች ተልከዋል። ቢቢሲ የጠቀሳቸው የሆስፒታል ኃላፊዎች እንዳሉት በሽተኞቹ የትኩሳት፣ ራስ ምታት፣ የሆድ ህመም፣ ማስታወክና ተቅማጥ ሲያሳዩ በጠና ሁኔታ ወደ ሆስፒታል የመጡ ሲሆን አንዳንዶቹ ከገቡ ከአንድ ቀን በኋላ ህይወታቸው አልፏል። በሽተኞቹ ጋር ቅርብ ንክኪ በነበራቸው ግለሰቦችም ላይ ተመሳሳይ ምልክቶች ታይተዋል። የጤና ሚኒስቴር ነዋሪዎቹ ትኩሳት፣ ማስታወክ፣ ተቅማጥ ወይም ደም መፍሰስ የመሳሰሉ ምልክቶች ከታዩባቸው በፍጥነት ሕክምና እንዲያገኙና ሳሙና፣ ውሃ ወይም ሳኒታይዘር በመጠቀም የእጅ ንጽህናን በጥብቅ እንዲጠብቁ አሳስበዋል። የዓለም ጤና ድርጅት WHO በደቡብ ኢትዮጵያ ክልል የተጠረጠሩ የቫይረስ ሄሞራጂክ ትኩሳት ጉዳዮችን የሚመረምሩ የኢትዮጵያ ጤና ባለስልጣናትን ለመደገፍ የድንገተኛ ጊዜ ቡድንና የሕክምና ቁሳቁሶችን ማሰማራቱን ዛሬ አስታውቋል። እስካሁን 8 የተጠረጠሩ ጉዳዮች የተመዘገቡ ሲሆን መንስኤው ለማረጋገጥ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የላብራቶሪ ምርመራዎች በመካሄድ ላይ ናቸው። የዓለም ጤና ድርጅት ክትትል የላብራቶሪ ምርመራንና የኢንፌክሽን ቁጥጥርን ለማጠናከር 11 አባላት ያሉት የቴክኒክ ቡድን መላኩን ገልጿል። ድርጅቱ የመከላከያ መሳሪያዎችን፣ የለይቶ ማቆያ ድንኳን ያቀረበ ሲሆን ፈጣን የምላሽ ጥረቶችን ለመደገፍ ድንገተኛ አደጋ መጠባበቂያ 300,000 የአሜሪካ ዶላር አውጥቷል። የዘር ማጥፋት ክትትል በኤርትራ ውስጥ በአፋርና በሌሎች አናሳ ብሔሮች ላይ ለሚነሱት የመብት ጥሰቶችና መድሎች ስጋቱን አሳውቋል። የዘር ማጥፋት ክትትል እንዳስታወቀው በአገሪቱ ውስጥ በአፋር ብሔረሰብ ላይ ስርዓታዊ መድሎ እና ሁከት እየተፈጸመ ነው በማለት ከ57,000 በላይ የሚሆኑ አፋሮች ኤርትራን ለቀው በጎረቤት ኢትዮጵያ ተጠልለዋል። በሪፖርቱ መሰረት የአፋር ሕዝብ ከኤርትራ በጣም ከተገለሉ ብሔረሰቦች አንዱ ነው። ለ10 ዓመታት የመንግስት ጭቆና ገጥሞታል። ድርጅቱ እንዳለው የመንግስት ፖሊሲዎች የአፋር ማህበረሰቦችን ከአባቶቻቸው ምድር አፈናቅለው ባህላዊ የአሳ ማጥመድ ስራቸውን ከልክለው እንዲሁም የጅምላ እሰራ ተፈጽሞባቸዋል። ከዚህም በላይ የዘር ማጥፋት ክትትል በኤርትራ በትግራይ ጦርነት ወቅት የተፈጸሙ ድርጊቶችን በማውገዝ ኤርትራን ለመክሰስ ጉዳዩ ወደ ዓለም አቀፍ ፍርድ ቤት እንዲቀርብ አሳስቧል። ድርጅቱ ባቀረበው ምክረ ሀሳብ የዩናይትድ ስቴትስ ወይም ሌላ የተባበሩት መንግስታት ድርጅት አባል ሀገራት በዓለም አቀፍ ፍርድ ቤት በኤርትራና በኢትዮጵያ ላይ በትግራይ ውስጥ በተፈጸሙት የዘር ማጥፋት ድርጊቶች ክስ እንዲመሰርትና በኤርትራ ውስጥ ያሉ የሰብአዊ መብት ጥሰቶችን እንዲመረምር አሳስበዋል። የደቡብ ሱዳን መሪ አነጋጋሪ በሆነ እርምጃ ኃይል ምክትል ፕሬዝዳንታቸውን ከስልጣን አነሱ። የደቡብ ሱዳን መሪ ሳልቫኪር ምናልባትም የእሳቸው ተተኪ ሊሆኑ ይችላሉ ተብሎ ሲነገር የነበረውን ምክትል ፕሬዝዳንታቸውን ቤንጃሚን ቦልን በአነጋጋሪ ሁኔታ ከስልጣን አሰናብተዋል። ኪር ቦል ሚልን የነበራቸውን የጦር ኃይል ጀነራልነት ማዕረግ በመንጠቅ ከብሔራዊ ደህንነት አገልግሎት አባላት ስርዝ ውስጥ አስወግደዋል። በተጨማሪም ሁለቱም የቦል ሜል የቅርብ አጋሮች ተደርገው የሚታዩት የማዕከላዊ ባንክ ገዢ የገቢዎች ባለስልጣን ኃላፊ ማሰናብተዋል። ከስልጣን መውረዱን በይፋ በመንግስት ቴሌቪዥን በተላለፈ አዋጅ ቢታወቅም ለስንብቶቹ ምንም አይነት ማብራሪያ አልተሰጠም። ይህ የተከሰተው በቅርቡ በፕሬዝዳንት ኪር እና በተቃዋሚ መሪ ሪክ ማቻር መካከል የነበረው ደካማ የስልጣን መጋራት ስምምነት መፍረሱን ተከትሎ የፖለቲካ አለመረጋጋትና የእርስ በርስ ጦርነት ዳግም ሊቀሰቀስ ይችላል የሚል ስጋት እየጨመረ ባለበት ወቅት ነው። የ47 ዓመቱ ቦል ሚል ለስንብታቸው በሰጡት ምላሽ ምንም አይነት ጥላቻ አላሳዩም። ለኪር በጻፉት ደብዳቤ የደቡብ ሱዳን ሕዝብ እንደ ምክትል ፕሬዝዳንት የማገልገል መብት ስለሰጡኝ ጥልቅ ምስጋናዬን አቀርባለሁ ብለዋል። በእርስዎ አመራር ስር ደቡብ ሱዳንና ገዢው ፓርቲ ማደግ እንደሚቀጥሉ ሙሉ እምነት አለኝ። ቦል ሚል ምክትል ፕሬዝዳንት ሆነው የተሾሙት ባለፈው የካቲት ወር ላይ
ብቻ ሲሆን የረጅም ጊዜ ፖለቲከኛ ጀነራል የሆኑትን ጄምስ ዋኒ ኢጋንን ተክተው ነበረ። የጠፋውን የባህር በር ላይ ጣፋንታ እንደገና ማስቀጠል። ቀይ ባህር የመጠቀም መውጫዋን ካጣች 3 አስርት ዓመታት በላይ ቢያሳልፉም ኢትዮጵያ አሁንም ድረስ የዚያን ታሪካዊ መውጫ መጥፋት ከባድ ዋጋ እየከፈለች ነው። ይህም በከፍተኛ የትራንስፖርት ወጪ በተከራዩ ወደቦች ላይ ጥገኛ በመሆንና ቀደም ሲል የክልሉን ምሰሶ ሆና በምታውቅበት ቀጠና ውስጥ የስትራቴጂካዊ መልኩ ወደ ጎን መግፋት የተነሳ ኢኮኖሚያዊ ገደብ ሆኖ ቀጥሏል። የአፍሪካ ቀንድ የኃይል ማዕከልና የሰላም ዋስትና ሰጪ እንደመሆኗ ኢትዮጵያ ወደ ባህር መውጫ የሌላት መሆኗን ከክልሉ ማዕከላዊ ሚና ጋር ለረጅም ጊዜ ሲጋጭ ቆይቷል። አሁን የኢትዮጵያ የባህር በር ተደራሽነትን እንደገና የማግኘት ፍለጋ ከጂኦፖለቲካዊ በላይ ነው። ይህ ታሪክ የኢኮኖሚ የፖለቲካ ፍትህ መመለስ ነው። የኢትዮጵያ ግጭት ሳይሆን ትብብርን ትፈልጋለች። ትክክለኛ የባህር በር ማግኘቷን ወደ ነበረበት ለመመለስ የባህር ዳርቻ ጎረቤቶቿን ሉዓላዊነትና ጥቅሞችን በማክበር ሰላማዊ ውይይት ትከተላለች። ስለዚህ ኢትዮጵያ ፍትሃዊና አስተማማኝ የባህር በር እንድታገኝ መፍቀድ የሀገር ውስጥ የግድ መደረግ ያለበት ጉዳይ ብቻ ሳይሆን ቀይ ባህርን የደህንነትና የብልጽግና ሁኔታ ለትውልዶች ሊቀረጽ የሚችል የክልላዊ አስፈላጊነት ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።